የዓለማችን ኮከብ የሆነው ክርስቲያኖ ሮናልዶ በጣም ገራሚ የሆነ ነገር ሰርቷል። ምንድን ነው የሚለውን ነገር አብረን እናያለን። ሌላው ሁለተኛው ዜና ምንድን ነው? የሮቦቶች ቦክስ ውድድር ተካሄደ። በቻይና ነው የተካሄደው። እንዴት ነበር ውድድሩ የሚለውን ነገር አጠር ባለ መንገድ እገልጽላችኋለሁኝ። አብራችሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሁኑ። ወደ መጀመሪያው ዜና ስናልፍ እንግዲህ የመጀመሪያው መረጃ ምንድነው? ክርስቲያኖ ሮናልዶ የዓለማችን እንቁ የሆነው ክርስቲያኖ ሮናልዶ ከዓለም ዋንጫው እንግዲህ ከተሰናበተ በኋላ በጣም ገራሚ የሆነ አንድ ነገር አድርጓል። እንግዲህ የዓለማችን ሰዎች በሁለት ጎራ ተከፍለዋል፣ እንዲከፈሉ አድርጓቸዋል። ምንድነው ክርስቲያኖ ያደረገው? አንዲት ጆርናሊስት የሆነ ነገር ትላለች ስለ ፊፋ በጣም ኮራፕትድ ነው፣ አርጀንቲናን እንድትጠቀም አድርጓል። በተለያዩ ጨዋታዎች የአርጀንቲና ጨዋታዎች ላይ እንግዲህ ዓለም በጣም ተቃውሞ ሲያስነሳበት የነበሩትን ነገሮች እዛ ጋር እንግዲህ ፊፋ እንድትጠቀም አድርጓል። ዳኛዎቹ ላይ ጫና አድርጓል። በጣም ኮራፕትድ የሆነ ኢንስቲትዩት ነው የሚል አንድ ዜና ነገር ፖስት አድርጋለች ትዊተር ላይ። ክርስቲያኖ ሮናልዶ ምንድነው ያደረገው? አይ ቲንክ ኢንስታግራም ላይ መሰለኝ። ክርስቲያኖ ሮናልዶ ምንድነው ያደረገው? የእሷን ቪዲዮ ላይክ አደረገ። እንግዲህ ይሄ በጣም የዓለማችን በጣም እንቁ የሆነ ሰው ነው ክርስቲያኖ ሮናልዶ። ይሄን ነገር ያለ ምክንያት ላይክ አደረገ ማለት እኔ እንጃ ምን እንግሊዝ ይመስለኛል። ምክንያቱም በጣም በሚሊዮን የሚቆጠሩ ሰዎች ያንን ላይክ ያደረገውን ነገር እንደሚያዩት ያውቃል። ስለዚህ ያለ ምክንያት ላይክ አያደርግም ማለት ነው። እኔ አንደርስታንድ እንዳደረኩት ያለ ምክንያት ላይክ አያደርግም። ይህን ነገር ላይክ ካደረገ በኋላ እንግዲህ በጣም ብዙ መረጃዎች ወጥተዋል። በጣም ብዙ ስለ ፊፋ የተለያዩ ነገራቶች እየወጡ ይገኛሉ። እንግዲህ ተቃውሞውም በሌላ መንገድ በጣም እስካሁን ጸጥ ብሎ ነበረ ማለት እንችላለን። ብዙ የተናገረው ነገር የለም ስለ ፊፋም ሆነ ስለ ወርልድ ካፕ ያለው ነገር የለም ክርስቲያኖ ሮናልዶ። አሁን ግን ላይክ በማድረጉ ብቻ የውስጡን ነገር ገልጿል ብለው ብዙ ሰዎች ይህንን ዜና እየተቀባበሉት ይገኛሉ። እኔ ያለ ምክንያት እንደማያደርግ ስለዚህ ፊፋ የምርም ይሄ ነገር ተጫዋቾቹ ላይ ጫና አድርጓል። እንግዲህ ወርልድ ካፕ ላይ የተጫወቱት ተጫዋቾች ላይ የምርም ጫና አድርጓል። ስለዚህ ራሱን ሊፈትሽ ይገባል የሚል በጣም ብዙ ኮምፕሌኖች እየመጡበት ይገኛሉ። የመጀመሪያው ዜና ይህን ይመስል ነበረ። ሁለተኛው ደግሞ ስለ ሮቦቶች ነው። አብረን እናያለን። ሁለተኛውና አስገራሚው ዜና የሚሆነው ስለ ሮቦቶች ነው። እንግዲህ ሮቦቶች በጣም በሚገርም ሁኔታ የቦክስ ውድድር አድርገዋል። ከዚህ በፊት ሪያል ስቲል የሚል ፊልም ላይ የምናያቸው የሮቦቶች የቦክስ ፊልሚያ አሁን ከፊልም ወጥተው ወደ እውነታው ተቀይረዋል ማለት እንችላለን። አዎ የዓለማችን የመጀመሪያ የሰው ሰራሽ ሮቦቶች የቦክስ ሊግ በቻይና የቴክኖሎጂ ከተማ ሼንዘን በይፋ ተጀምሯል። ሮቦቶች በኦክታጎን በሆነ ቅርጽ ባለው ቀለበት ውስጥ ገብተው እርስ በርስ እንዲጨፋጨፉ ተደርገዋል። እንግዲህ ይህንን ነገር ነው አሁን ላሳያችሁ የወደድኩት ማለት ነው። አብራችሁን ሁኑ። ይህ ውድድር በይፋ አልቲሜት ሮቦት ኖኪንግ አውት ሌጀንድ በመባል ይታወቃል። በአይነቱ የመጀመሪያው የሆነው በዚህ ውድድር ላይ ለመሳተፍ እንግዲህ አሜሪካን ጨምሮ ሲንጋፖር፣ ቻይና እና የተለያዩ ሀገራት ተወጣጥተዋል። ከ200 በላይ ቡድኖችም ተመዝግበው ነበር። ነገር ግን ማጣሪያውን ያለፉት ለዋንጫና ለ1.5 ሚሊዮን ዶላር ነው እንግዲህ ሽልማቱ፣ የገንዘብ ሽልማቱ። ይህንን ለመወዳደር የበቁት 32ቱ ምርጥ ቡድኖች ብቻ ነበሩ። የሚገርመው ነገር ሁሉም ቡድኖች የሚወዳደሩት ኤንጂን ኤአይ T800 በተባለው ተመሳሳይ ሮቦቶች ነበረ። ስሙ ራሱ ከተርሚኔተር ፊልም የተወሰደ ነው። ቁመቱ 1 ሜትር ከ73 ሳንቲሜትር ክብደቱ ደግሞ 75 ኪሎ ግራም የሆኑ ሮቦቶች ውድድር ውስጥ የብረት ሳይሆን የሳይንቲስቶች የአልጎሪዝም እና የአርቲፊሻል ኢንተለጀንስ የበላይነት ፍልሚያ ነው ማለት እንችላለን። የመክፈቻ ምሽት ግን ፍጹም በጣም የተለየ ነበር። ታዋቂው የማርሻል አርት ተዋናይ ዶኒየን
በክብር እንግድነት በተገኘበት በዚህ መድረክ ላይ ዋይት ኤግል የተባለ ነጭ ሮቦት እና ማታዶር የተባሉ ጥቁር ሮቦቶች ተገናኝተው ነበር ፍልሚያው ላይ። እንግዲህ ፍልሚያው እንደተጀመረ ዋይት ኤግል አስደናቂ በሆነ የከፍተኛ እርግጫ ወይም ሃይኪንግ በመሰንዘር የማታዶርን ጭንቅላት ነበር የነቀለው። እንግዲህ የሚገርመው ግን ጭንቅላቱ በሽቦ ተንጠልጥሎ እያለ ጥቁሩ ሮቦት ለጥቂት ሰከንዶች ውድድሩን ለመቀጠል ሲሞክር ነበር፣ ልክ እንደ እውነተኛ ተዋጊ። እርግጥ ነው ቴክኖሎጂው ገና መጀመሪያ ላይ ስለሆነ ሮቦቶች አንዳንድ ጊዜ አየር ላይ ሊሰነዝሩ ወይም ሚዛን ስተው ሊወርቁ ይችላሉ። ነገር ግን ይህ ውድድር ለመዝናኛ ብቻ የተሰራ አይደለም። ሳይንቲስቶቹ የሮቦቶችን ፍጥነት የመወሰን፣ ሚዛን የመጠበቅና የእንቅስቃሴያቸውን ብቃት ለመፈተሽ የተጠቀሙበት ትልቅ መድረክ ነው ማለት እንችላለን። ወደፊት እነዚህ ሮቦቶች በሰዎች ምትክ እንደ ስራዎችን ለመስራት እና ሰዎችን ከአደጋ ለመታደግ ትልቅ አቅም ይኖራቸዋል ተብሎ ይገመታል። የወደፊቱ ዓለም ሮቦቶች እጅ እንግዲህ የወደፊቱ ዓለም በሮቦቶች እጅ የወደቀች ይመስላል። እስቲ የእናንተን አስተያየቶች ኮመንት ላይ ጻፉ። የምር ይህ የቦክስ ፍልሚያ ወደፊት እንደ እውነተኛ የሰዎች ቦክስ ተወዳጅ ይሆናል ብላችሁ ታስባላችሁ? አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። አዳዲስ ዜናዎች እንዲደርሷችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ የሆኑ በቀጣይ ባሪፍ ነገሮች እመለሳለሁ። ፒስ